በፍጹም ምግብ ለበጋ ሳይታችሁ አትሱት። ወርዶ መንዳት አለ እንዴ? ዛሬ ነው ገና ያወቁት። ይሄ ልጅ ግን በጣም ታለንት ነው። እንቅስቃሴ፣ ዳንስ፣ ዘፈን፣ ድምጽ ሁሉ ማለት የሚለው ነገር አይሰማኝም፣ ግን አሪፍ ይመስላል። ግን ከዚህ ቀን በኋላ ደግሞ አልታየም። በዚህ አይነት ሁኔታ ላይ ሆኖ መውደቅ የማይታሰብ ነው። ይህ ሰውዬ ከነዚህ ባላይ ሰዎች ጋር ጠጋ ብሎ ፎቶ ለመነሳት የፈለገ ይመስላል። የጃኪ ቻን ስታንት ማን የነበረ ሰው ነው። የባዮሎጂ መምህሩ ነው ለተማሪዎች የእንቁራሪትን ዑደተ ሕይወት ስታሳይ። ምን አይነት ድግምት ነው? እቺ ልጅ ግን የእነዚህ ሁሉ እናት ናት ወይስ ምንድን ነው ነገሩ? እንዴት ነው ነገሩ? እንዴት በዚህ ፖዚሽን ሊመጡ ቻሉ? ከሳማ ጋር ዝልቁብ ሲጫወቱ ነበር እንዴ? ኢትዮጵያ ውስጥ መብራት መጣ ሲባል ይሄ ሳማ እስከሆነ አለ እንዴ? ደርሰን እስክንመለስ እንኳን አልተወንም። አቤት ችኮላ! አሁን ወዴት ነው? ሎተሪ ደርሶት ኤክስፓየር ሊያረጋ 1 ሰዓት የቀረው እኮ ነው የሚያስመስለው። ፍርሃት የመጨረሻው ሌቭል ላይ የቲክቶክ የቢሮ ላይ ቀረጻ በሰባተኛው ፍሬ ናችሁ ስትባል ከፍተኛ ዝላይ ከኑሮ ለማምለጥ ስትታደፍ ሴቶች እድሜያቸው ሲጠየቁ ምን አርግ ነው የምትለው? የደሞዝ ቀን ሰራተኛ ማለት ነው። የአዲስ አበባ ሌባ ሊዘርፍ ሲፈልግ የአዲስ አበባ የቅርብ ጊዜ ጎርፍ ባለ 2 ሻኛ ግመል ሳይ የመጀመሪያ ነው። የክፍል ጓደኞችን ለማስደመም በሀሳብ ተውጣ ስትጓዝ አይጥ ለመያዝ የሚደረግ ዝግጅት ውስጥ ምን አለ? ገንዘብ ነው ምንድን ነው? ጥሩ ጓደኛ ጀትሊ ስልጠና ላይ ጉዞ ወደ አዋሽ ናሽናል ፓርክ በጣም ከፍተኛ ፓወር ያለው ውሃ በቱቦ ውስጥ